የጠላት ጦር ያሉት የህወሓት ኃይሎች በእነዚህ አካባቢዎች የመጨረሻ ያሉትን ሙከራ ሲያደርጉ ነበር ያሉት ኃላፊ ሚኒስትሩ በርካቶች መደምሰሳቸውና መማረካቸውን በመግለጫቸው ገልጸዋል። ዛሬ በመንግስት ኃይሎች ቁጥጥር ስር ያሉ ከተሞች ረዘም ላለ ጊዜ በህወሓት ኃይሎች እጅ የነበሩ ናቸውም ተብሏል። በላሊበላና በሙጃ መካከል ሾልኮ ገብቶ ጋሸናን ለመቁረጥ ሲሞክር የነበረው የህወሓት ኃይል በመንግስት ጥምር ከበባ ውስጥ በመደምሰሱ የሐሙሲት ስታይሽ አሁን ተገኝ ድልብ ኩል መስክና አካባቢያቸው ሙሉ በሙሉ ነፃ መውጣቱን ሚኒስትሩ ገልጸዋል። የመንግስት ጥምር ጦር በላሊበላና ሶቆጣ ከተማ ዙሪያ ባሉ አካባቢዎች የመሸገውን የህወሓት ኃይል እየደመሰሰ እንደሚገኝና ወደ ኮረም አቅጣጫ ሸማቂውን እየተከተለ እንደሚገኝ ሚኒስትሩ መናገሩን የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በኢትዮጵያ ተፈጽሟል ያላቸውን የመብት ጥሰቶች ዓለም አቀፍ ምርመራ እንዲካሄድ በአብላጫ ድምጽ ማጽደቁን እንደማትቀበለው ኢትዮጵያ አስታወቀች። የምክር ቤቱ ስብሰባ መጠናቀቁን ተከትሎ የመንግስት ኮሚኒኬሽን ዛሬ ጠዋት ባወጣው መግለጫ ሚዛናዊነት የጎደለው የምክር ቤቱ ውሳኔ ኢትዮጵያን እንዳሳዘናት ገልጿል። ሚኒስትር ዴታዋ ሰላማዊት ካሳ ምክር ቤቱ በኢትዮጵያ ውስጣዊ ጉዳይ ጣልቃ ለመግባት ፍላጎት ባላቸው መንግስታት እየተዘወረ ያደረገውን የልዩ ስብሰባ ውሳኔ ኢትዮጵያ አትቀበለውም ብለዋል። ከዚህ በፊት በሀገሪቱ ተፈጥረዋል የተባሉ የሰብአዊ መብት ጥሰቶችን በራሱ በመንግስት ጠያቂነት ዓለም አቀፍ ተቋማትንም አሳትፎ ምርመራ እንዲካሄድ አድርጓል ያሉት ሚኒስትር ዴታዋ በምርመራው የተገኘውን ውጤት ተቀብሎ የእርምት እርምጃ እየተወሰደ ይገኛልም ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ትናንት ያካሄደው ስብሰባ ኢትዮጵያና ኢትዮጵያውያንን በፈተናቸው ጊዜ ማን አብሯቸው እንደቆመ ማን በውስጥ ጉዳያቸው ገብቶ እንደሚያሴር በግልጽ ያሳየ ነውም ብለዋል። በውሳኔው ላይ ድምጻቸውን ከሰጡ 47 አባል ሀገራት መካከል 21ዱ ረቂቁን ሲደግፉ 15ቱ ተቃውመውታል፣ 11ዱ ደግሞ ድምጽ ተአቅቦ አድርገዋል። በሌላ በኩል የአስቸኳይ ጊዜ አዋጅ በመጣስ በህዝብ ተወካዮች ምክር ቤት አሸባሪ ብሎ ከሰየመው ቡድን ጋር ግንኙነት አላቸው በማለት ፖሊስ ጠርጥሮ በቁጥጥር ስር ያዋላቸውን ጋዜጠኞች ጉዳይ የተለየ ገጽታ ለመስጠት መሞከሩ ተገቢነት እንደሌለው ሚኒስትር ዴታዋ ተናግረዋል። ፖሊስ የአስቸኳይ ጊዜ አዋጁን መሰረት ባደረገ መልኩ አስፈላጊውን ምርመራ አድርጎ ተጠርጣሪዎቹ ተገቢውን ፍትህ እንዲያገኙ እንደሚያደርግም በመግለጫቸው አመልክተዋል። ቱርክ ሀገር ውስጥ ያመረተችውን 15 ሚሊዮን የኮሮና ክትባት ለአፍሪካ እንደምትሰጥ ፕሬዝዳንት ጣይብ ኤርዶሃን ተናገሩ። ፕሬዝዳንቱ በቱርክ አፍሪካ ግንኙነት ጉባኤ ላይ ዛሬ ባደረጉት ንግግር 6% አፍሪካውያን ብቻ መከተባቸው አሳፋሪ ነው ብለዋል። የኮሮና ወረርሽኝ በዓለም ላይ ብርቱ ጉዳት እያደረሰ ባለበት በዚህ ወቅት በሽታውን ለመከላከል አፍሪካ የተደቀነባትን ዓለም አቀፋዊ ኢፍትሃዊነት ለማሸነፍ የቱርክ ድጋፍ አይለያትም ብለዋል። ቱርክ በራሷ የሰራችው ቱርኮቫክ የኮሮና ክትባት ለድንገተኛ ጊዜ አገልግሎት እንዲውል አመልክታ እየተጠባበቀች እንደምትገኝ የገለጹት ፕሬዝዳንቱም ፍቃዱን እንዳገኙ ለአፍሪካ እንደሚያቀርቡ ተናግረዋል። በአፍሪካ በተለይ በደቡብ አፍሪካ የተዋሲው ስርጭት ካሁን በፊት ከነበረ ሁሉ በከፋ ሁኔታ እየተሰራጨ መሆኑን የዓለም የጤና ድርጅት ሰሞኑን አስጠንቅቋል። ትናንት በተጀመረውና ዛሬ በሚጠናቀቀው የቱርክ አፍሪካ ግንኙነት ጉባኤ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ አፍሪካውያን መሪዎችና ሚኒስትሮች ተገኝተዋል። ቱርክ ከአፍሪካ ጋር የነበራትን በዓመት የ30 ቢሊዮን ዶላር ግብይት ወደ 75 ቢሊዮን ዶላር የማሳደግ ፍላጎት እንዳላቸው ፕሬዚዳንት ኤርዶሃን ተናግረዋል። ፕሬዚዳንቱ ከስብሰባው ጎን ለጎን ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተወሰኑ ሀገራት መሪዎች ጋር ተገናኝተው መነጋገራቸው ተዘግቧል። ይህ ዶይቼ ቬለ ነው። በማዕከላዊ ፊሊፒንስ ኃይለኛ አውሎ ንፋስ ባደረሰው አደጋ 31 ሰዎች ሲሞቱ በኃይል አቅርቦትና የመገናኛ መሰረተ ልማት ላይ ብርቱ ጉዳት መድረሱን የአካባቢው ባለስልጣናት ተናገሩ። አውሎ ንፋሱ ከትናንት አርብ ምሽት ጀምሮ በደቡባዊና ማዕከላዊ የሀገሪቱ ክፍሎች ተስፋፍቶ ከ300 ሺህ በላይ ሰዎችን ከመኖሪያቸው አፈናቅሎ ለአደጋ ማጋለጡ ተነግሯል። መንግስት ዜጎቹን ከአደጋ ለመታደግ ብርቱ ጥረት እያደረገ እንደሚገኝም አስታውቋል። በሰዓት 195 ኪሎ ሜትሮችን እንደሚነጉድ የተነገረለት አውሎ ንፋሱ በቅርብ ዓመታት ውስጥ ደቡብ ኤስያ ክፍልን ከመቱ የአውሎ ንፋስ አይነቶች ሁሉ የከፋው ነው ተብሏል። የሀገሪቱ ፖሊስ እስካሁን የ31 ሰዎች ህልፈት መረጋገጡን ሲያስታውቅ ከአደጋው አስከፊነት አንጻር የሟቾች ቁጥር ሊጨምር እንደሚችል ባለስልጣናት ስጋታቸውን ገልጠዋል። አደጋው በተከሰተባቸው አካባቢዎች ምግብና መድኃኒትን ጨምሮ መሰረታዊ አገልግሎቶች እንዲቀርብላቸው የግዛቲቱ ገዢ ተማጽኗቸውን አቅርበዋል።
በፓኪስታን የወደብ ከተማ ካራሺ በደረሰ የጋዝ ፍንዳታ በትንሹ 12 ሰዎች ሳይሞቱ እንዳልቀረ ፖሊስ አስታወቀ። በከተማዋ በአንድ የባንክ ህንጻ ውስጥ እንደደረሰ በተነገረለት ፍንዳታው ከሞቱት በተጨማሪ በርካቶች ቆስለው ወደ ሕክምና መወሰዳቸው ተነግሯል። በቴሌቪዥንና በማህበራዊ መገናኛ ዘዴዎች የተለቀቁ ተንቀሳቃሽ ምስሎች እንደሚያሳዩት ባለ 2 ፎቅ ህንጻው በፍንዳታው ምክንያት በርና መስኮቶች ሲሰባበሩና ሰነዶች ሲበታተኑ ታይቷል። በአቅራቢያው ቆሞ የነበሩ ተሽከርካሪዎችም ብርቱ ጉዳት እንደደረሰባቸው የፈረንሳይ ዜና አገልግሎት ዘገባ ያመለክታል። ፖሊስ የፍንዳታው መንስኤ እየመረመረ ሲሆን እስካሁን በደረሰው መረጃ የጋዙ አፈትልኮ መፈንዳት ሳይሆን እንዳልቀረ አስታውቋል። ጉዳት የደረሰባቸው 13 ሰዎች ወደ ሆስፒታል መወሰዳቸውም ተጠቅሷል። ለተሽከርካሪም ሆነ ለምግብ ማብሰያ አገልግሎት በሚውሉ የጋዝ ሲሊንደሮች በሚፈጠሩ ፍንዳታዎች በፓኪስታን የተለመዱ ናቸው። ለውጡ የኮሮና ተዋሲ ኦሚክሮን በ89 የዓለም ሀገራት መሰራጨቱን የዓለም ጤና ድርጅት አስታወቀ። ድርጅቱ ዛሬ ባወጣው መግለጫው እንዳለው ተዋሲው በተሰራጨባቸው ሀገራት ከአንድ ቀን ከግማሽ እስከ 3 ቀናት ባሉ ጊዜ ውስጥ ብቻ በተዋሲው የሚያዙ ሰዎች ቁጥር በእጥፍ ይጨምራል። ይህ ደግሞ ጉልህ በሆነ መልኩ ከአሁን ቀደም ከተከሰተው የዴልታ ተዋሲ ዝርያን በከፋ ሊሰራጭ እንደሚችል የዓለም የጤና ድርጅት በመግለጫው አመልክቷል። የለውጡ ኦሚክሮን ተዋሲ ስርጭት ፈጣን መሆኑ የሰዎችን የመከላከል አቅም አሸንፎ ይሁን አይሁን ገና ለመረጋገጡ ተጠቁሟል። ለዜናው ታምራዲን ሳና አመሰግናለሁ። አድማጮች ከለቱ የዓለም ዜና እንደተከታተላችሁት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ የመብት ጥሰቶችን የሚያጣራ ዓለም አቀፍ መርማሪ አካል ለማቋቋም የቀረበውን የውሳኔ ሀሳብ በድምጽ ብልጫ ማስደቁን የኢትዮጵያ መንግስት ነቅፎ አጣጥሎታል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ለመገናኛ ብዙሃን ዛሬ ማለዳ በሰጡት ጋዜጣዊ መግለጫ ውሳኔው ፖለቲካዊ ፍላጎት የተንጸባረቀበት በመሆኑ ኢትዮጵያ አትቀበለውም ነው ያሉት። ስዩም ጌቱ ከአዲስ አበባ መግለጫውን ተከታትሎ ዘገባ አጠናቅሮልናል። የመንግስት ኮሚኒኬሽን ሚኒስትር ዴታ ሰላማዊት ካሳ ትናንት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ጉዳይ ላይ ባደረገው ልዩ ስብሰባ በኢትዮጵያ ዓመትን ባለፈው ጦርነት የተፈጸሙ የመብት ጥሰቶችን የሚያጣራ ዓለም አቀፍ መርማሪ አካል ለማቋቋም የቀረበውን የውሳኔ ሀሳብ በድምጽ ብልጫ ማጽደቁን ነቅፈው ነው መግለጫውን የሰጡት። የኢትዮጵያ መንግስት በሀገሪቱ ሰብአዊ መብቶች እንዲከበሩ ተቋማትን ከማጠናከር ጀምረው በተግባር በርካታ ውጤቶችን ማምጣቱን በማንሳት በትናንትናው ስብሰባ ለኢትዮጵያ ፍጹም በጎ የማይመኙ የፖለቲካ ፍላጎታቸው ውሳኔ ነው ያሳለፉት ሲሉ አጣጥለውታል። ባለፉት ወራት የሽብር ቡድኑ ይዟቸው የነበሩት አካባቢዎች ላይ ጅምላ መቃብሮች እየተገኙ አሳዛኝ የሆኑ የሰብአዊ መብት ጥሰቶች እየተፈጸሙ እንደነበር በሚሰማበት ወቅት ቶሮ በነበሩት የአማራና የአፋር ክልሎች ላይ ለነበሩት ዜጎችና ለተፈጸመባቸው ግፍ ጆሮ የሌላቸው እነዚህ አካላት ናቸው እንግዲህ ፖለቲካ መጠቀሚያ ለማድረግ ሲሞክሩት የተስተዋለው። የኢትዮጵያ መንግስት ለሰብአዊ መብቶች መከበር ቆመናል ካሉ አካላት ጋር በትብብር መስራቱን ማክለው የትናንትናው የተመድ ሰብአዊ መብቶች ጉባኤ ውሳኔ በእነዚህ ጥረት ላይ ውሃ እንደመቸለስ ነው ተብሏልም። ውሳኔው በሉዓላዊነት ጣልቃ መግባት በመሆኑ በኢትዮጵያ መንግስት በኩል ውድቅ መሆኑንም በማከል ውሳኔው የኢትዮጵያ መንግስት በእርግጥም ያሳዘነ እንደሆነ በዚሁ ማንሳት ያስፈልጋል። ምክንያቱም ቀደም ሲል በመንግስት በኩል ሲደረጉ የነበሩ ጥረቶችን ሁሉ ወደ ጎን ያለ በመሆኑ ከዚህም በኋላ ለሚኖሩት የተለያዩ ተግባራት የተለያዩ ትብብሮች ጥላሸት የሚቀባ መሆኑንም ነው እንግዲህ ማንሳት የሚያስፈልገው። ዋናው ነገር ግን ትላንትና እንግዲህ ብዙዎቻችን እንደተመለከትነው ማን ከኢትዮጵያ ጋር በፈተናዋ ወቅት አብሯት እንደሚቆም ማን ደግሞ በፈተናዋ ወቅት ያችን ጊዜ ተጠቅሞ ደግሞ ማን ማጥቃት እንደሚፈልግ የተለያየ አጀንዳውን ማንጸባረቅ እንደሚፈልግ በግልጽ ያሳየ ሆኖም ተመልክተናል። ነገር ግን የኢትዮጵያ መንግስት በኢትዮጵያ ያለውን እውነታ ማየት ለሚፈልጉ የትኛውም ገለልተኛ አካል በሩን ክፍት ያደርጋል ተብሏል። በሌላ በኩል ባለፈው ሳምንት አጋማሽ ከሸማቂ ቡድኖች ጋር ግንኙነት በማድረግ ተጠርጥረው በፌደራል ፖሊስ ቁጥጥር ስር ስለዋሉት ጋዜጠኞች በመግለጫቸው ያካተቱት የኮሚኒኬሽን ሚኒስትር ዴታ ሰላማዊት ካሳ ጋዜጠኞቹ በአስቸኳይ ጊዜ አዋጅ መመሪያ ጉዳያቸው ይጣራል ነው ያሉት። ጥልቅ የሆነ ማህበራዊና ሰብአዊ ጉዳቶችን ሲያደርሱ ከነበሩ ከዛም አልፎ ደግሞ የአሸባሪ ቡድን ተብለው በሀገሪቱ የህዝብ ተወካዮች ምክር ቤት ከተፈረጁ አካላት ጋር ግንኙነት መስርቶ ድጋፎችን ለማድረግ ጥረት ሲያደርጉ ነበር ብሎ ፖሊስ ጠርጥሯቸው
የተያዙት ግለሰቦች ጋዜጠኛ መሆናቸው እና ሙያዊ ከለላ ለማግኘት የሚደረገው ጥረት ጉዳዩን ከፕሬስ ነጻነት ጋር ማያያዙ ፍጹም ስህተት መሆኑን በዚሁ ማንሳት ያስፈልጋል። ሀገርን ለማፍረስ በተለይ እየሰሩ ከሚገኙ የተለያዩ ቡድኖች ጋር ምንም አይነት ግንኙነት መመስረት በአስቸኳይ ጊዜ አዋጁ ላይ በግልጽ እንደተመለከተው ወንጀል መሆኑን ማየት ይቻላል። አስፈላጊውን ፍትህ እንዲያገኙ ይደረጋል ማለት ነው። ፖሊስ ለአሶሺየትድ ፕሬስ የሚሰሩ 3 ጋዜጠኞችን ባለፈው ሳምንት አጋማሽ ነበር መንግስት ሸኔ በሚል በሽብርተኝነት የፈረጀው የኦሮሞ ነጻነት ጦርን በዓለም አቀፍ በማስተዋወቅ ወንጀል ጠርጥሬያቸዋለሁ ሲል በቁጥጥር ስር ያዋላቸው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ ለጨመረው የዋጋ ግሽበት ዋናው ምክንያት የምርት መቀነስ መሆኑ በጥናት ተለየ። በጥናቱ የግብርና ምርት ከፍላጎት ጋር ሊጣጣም ባልቻለበት ደረጃ ቀንሷል ተብሏል። በተጨማሪም የውጭ ምንዛሪ እጥረትና የኢንዱስትሪ ምርቶች ዝቅተኛ መሆን ኢትዮጵያ አሁን ከገጠሟት ዋና ዋና መዋቅራዊ ችግሮች አንዱ የዋጋ ግሽበት እንዲሆን ማድረጉም የኢትዮጵያ ኢኮኖሚክስ አሶሲዬሽን ጥናት ያመላክታል። ማህበሩ በዋጋ ግሽበት መንስኤና መፍትሄው ላይ ዛሬ ያደረገውን ውይይት የአዲስ አበባው ዘጋቢያችን ሰለሞን ሙጬ ተከታትሎ ቀጣዩን ዘገባ ልኮልናል። የዋጋ ግሽበት ኢትዮጵያ አሁን ከገጠሟት ዋና ዋና ችግሮች አንዱ መሆኑን የኢትዮጵያ ኢኮኖሚክስ አሶሲዬሽን ዛሬ በጉዳዩ ላይ ያደረገውን ጥናት ይፋ ሲያደርግ ተገልጿል። ጥናቱን ያደረጉት የአሶሲዬሽኑ የፖሊሲ ጥናት ዳይሬክተር ዶክተር ደግዬ ጎሹ የችግሩ መሰረታዊ መነሻ ያሏቸውን ዘርዝረዋል።